በተግባር ሁሉም ሰው ወይም ቢያንስ ብዙ ሰዎች በአንድ ጊዜ ወይም በሌላ ጊዜ ዋጋ ቢስ እንደሆኑ ይሰማቸዋል። በእግር ኳስ ሜዳ ላይ ጥሩ እና በኬሚስትሪ ቤተ ሙከራ ውስጥ መጥፎ ሊሆኑ ይችላሉ። ምናልባት አንተ በአንድ ቡድን ውስጥ ኮከብ ልትሆን እና በሌላ ቡድን ውስጥ ደግሞ ችላ ልትባል ትችላለህ። ኢምንትነት ለሰዎች ካለን እውነተኛ ዋጋ ይልቅ ለራሳችን ካለን ስሜት ጋር የተያያዘ ነው። ሰዎች ችላ ሲሉን ዋጋ ቢስ እንደሆነ ሊሰማን ይችላል። በህዝቡ መሃል ብቸኝነት ሲሰማን መቆም እና መቆጠር ከባድ ሊሆን ይችላል። ስለዚህ እውነተኛ ዋጋህን ከየት ማግኘት ትችላለህ? 1. እንደ እርሱ ፍቃድ ኑሩ። ትርጉም የለሽነት ስሜት ይጎዳል። ነገር ግን ስሜታችን ምንም ይሁን ምን እውነተኛ ዋጋ እንዳለን ግን መገንዘብ አለብን። የተፈጠርከው በእግዚአብሔር አምሳል ለታላቅ ነገር ነው። ህይወት ነፍስህን ታጠፋለች፣ እግዚአብሔር ግን እንደ ሙሉ ዋጋ ያያል። ስለዚህም እግዚአብሔር ህመምን አስወግዶ አዲስ ጅማሬ ሊሰጥ አንድ ልጁን ወደ ዓለማችን ላከ። በዛ አዲስ ጅማሬ እርሱ ለመፈጠር እና ለምን እንደተፈጠርክ ዓላማ አለው። እግዚአብሔር ለእያንዳንዱ አማኝ እንደ ክርስቶስ አካል እንድናደርገው የሚፈልገው ዘላለማዊ ዓላማ አለው። እግዚአብሔር እኛን ለመፍጠር የተለየ ምክንያት አለው። በዚህ አካል ውስጥ የምትሰራው ተግባር፣ ግብ፣ ተልእኮ አለ። እግዚአብሔር በሰውነት ውስጥ እንዲሆን የሚፈልገው ለአንተ ልዩ የሆነ ነገር አለ። እናም እሱን ልታሳድገው፣ ልታስተካክለው፣ በመጨረሻው ወደ ፍጻሜ ሲመጣ ማየት አለብህ። እግዚአብሔር ለአንተ ዕቅድ አለው። አምላክ ጥረትህን፣ ህመምህን ካየ ስምህና ሐሳብን የሚያውቅ ከሆነ ለአንተ ዕቅድ ያለው አይመስልህምን? ኤርሚያስን በኤርሚያስ ምዕራፍ 29 ከቁጥር 11 ላይ ሐሳቡን እንደሚያውቅ የመልካም ሐሳብ እንጂ የክፉ ሐሳብ ፍጻሜ አይደለም ካለው ለአንተ ዕቅድ ያለው አይመስልህምን? እግዚአብሔር በአጋጣሚ ወይም በእድል እንደማይሰራ መረዳት አለብህ። እሱ ዋና ዕቅድ አውጪ ነው እና እንደዚህ ያለ ኃይል የተሞላ አምላክ ተብሎ መጠራቱን ሳታውቅ አስቀድሞ ለህይወት ንድፍ አለው። እግዚአብሔር ዕቅድ እንዳለው ከማወቅ በተጨማሪ በህይወት ያለውን ዕቅድ ለመከተል እሱ ማመን አለብህ። እግዚአብሔር ዕቅድ ካወጣ በአንተ ትብብር ያንን ዕቅድ ወደ ፍጻሜ ሊያመጣ ይችላል ማለት ነው። የማይችለውን አይናገርም። እኛ አማኞች ብዙ ጊዜ እግዚአብሔር ለህይወታችን ዕቅድ እንዳለው እንናገራለን። ነገር ግን ያንን ዘላለማዊ ዕቅድ በህይወታችን ውስጥ ለማምጣት ወይም ለማሳለፍ በቅዱ ግን አናምንም። የመጨረሻው መዳረሻ ካሳየ ለምን ወደ ቦታው መንገድ እንዲመራ ታምነው? ሐሳቡ ጥሩ እንደሆነ ታምናለህ። ነገር ግን እሱን በትዕግስት መከተል እና መንገዱን እንዲመራ ማድረግን አትፈልግም። ብዙውን ጊዜ መሪውን ከእግዚአብሔር ወስደን ራሳችን መንዳት እንደምንፈልግ ይሰማናል። በይበልጥ ለኔ ያለ ዕቅድ ይሄ ነው፣ አመሰግናለሁ ኢየሱስ፣ አሁን ከመኪና ወርደ ጉዞውን እንድቀጥል ፍቀድልኝ እንደማለት እንፈልጋለን። መጽሐፍ ቅዱስ መንገዱ የእናንተ መንገድ አይደለም፣ የእርሱ ሐሳብ የእናንተ ሐሳብ አይደለም ይላል። ይህ ማለት ግን የእግዚአብሔርን ዕቅድ መድረስ አትችልም ማለት አይደለም። በውስጥ የእግዚአብሔር መንፈስ ስላለ ትችላለህ። ይህ ጥቅስ የሚነግረን ነገር ብዙ ጊዜ አንድ ሰው አንድን ነገር እንዲከሰት የሚፈልገው መጠን ወይም መንገድ እግዚአብሔር እንዴት ሊሆን እንደሚችል እንዳዘጋጀው እንዳልሆነ ነው። በተለይ ምንም ነገር እየተፈጠረ በማይመስልበት ጊዜ በእግዚአብሔር ውሳኔዎች መታመን አለብህ። አንዳንድ ጊዜ የእሱ ምርጫዎች ለስላሳዎች አይደሉም። ብዙውን ጊዜ ቀላልም አይደለም። አንድ ወይም ሁለት ነገር ሊያስከፍል ይችላል። ነገር ግን እሱ የማታየውን እንደሚያይ እና ወደምትሄድበት ቦታ ለመድረስ ትክክለኛው መንገድ እንደሚያውቅ ማመን አለብህ። ለምሳሌ ድንግል ማርያም ከመጸነሷ በፊት ኢየሱስን ጸንሳ ስለነበረው ስለ ጋብቻ ዕቅድ እግዚአብሔር ለዮሴፍ ያነገረበት ምክንያት አስበህ ታውቃለህ? ፈርዖን አስተርጓሚ የሚያስፈልገውን ህልም ከማየቱ በፊት ዮሴፍ ከእስር ቤት ለመውጣት 2 ዓመት ሙሉ የፈጀው ለምን እንደሆነ አላገናዘብክምን? ቆይ እንዲያውም ለምን ፈርዖን መሆኑ ሳስፈለገ? ብዙ ጥያቄዎች ሊኖሩ ይችላሉ። ነገር ግን በደንብ ከመረመርከው አምላክ ዝም ያለ ሲመስል ማየት የማትችለው ነገር ከመጋረጃ ጀርባ እየተሰራ ነበር። ለምሳሌ የዮሴፍን ታሪክ በዓይነ ሕሊና ተመልከት። በዚያን ጊዜ ዮሴፍ በግብፅ ታስሮ በነበረበት ወቅት ወንድሞቹ በታናሽ ወንድማቸው ላይ ባደረጉት ነገር ተጸጸቱ። ዮሴፍ ግን ህልምን የመተርጎም ችሎታን እያሳየ ነበር።
በዚህም ምክንያት እየሆነ ያለው ሁሉ ቢያጋጥመው እግዚአብሔርን የሚወድና የሚታመን ልብን አዳበረ። እኛም በመንገዳችን ከታሪኩ የምንማረው ብዙ ነገር አለ። የሆነው ነገር በዮሴፍ ላይ ባይደርስ ኖሮ በመከራ ጊዜ ልብን እንዴት ታበረታታለህ? በፍርሃት ጊዜ እንዴት ተስፋ መፍጠርስ ትችላለህ? አንተ እንደተመረጥክ እና እግዚአብሔር እንደሚወድ መረዳት አለብህ። ይህ የማይከራከር። ስለዚህ ዲያብሎስ አእምሮውን በውሸት እንዲመግባት ትፍቀድለት። አንተ በህይወት መኖር እና እግዚአብሔር ልጅ መሆን እግዚአብሔር መረጠ ማለት ነው። ምንም እንኳን ባይመስልም እና ለአንተ ያለው ዕቅድ የማይመጣ ቢመስልም በዓለም ላይ ያለው ታላቅ ኃያል እንደሚወድ አስታውስ። ዓላማህን ለመፈጸም ለመጠራጠር፣ ለፍርሃትና ለጭንቀት አይሆንም በል። በዚህ ጊዜ ውስጥ ልብህን መጠበቅ ግን አለብህ። ዲያብሎስ ሁል ጊዜ ደስታን ሊሰርቅ ይሞክራል። እሱ ሁል ጊዜ ህይወትን የተመሰቃቀለ ሊያደርገው ይፈልጋል። አምላክ ስላንተና ስላለ ሁኔታ የተናገረውን ለማጣመም የሚሞክረው ለዚህ ነው። ዲያብሎስ ሔዋንን በአትክልቱ ስፍራ ፈተናት። እሷም የእግዚአብሔርን ቃል ተላለፈች። ጠላት እግዚአብሔር ስላንተ የተናገረውን ሁሉ እንድትጠራጠር ይሞክራል። ያልሆንከውን ሊል ይጀምራል። የጠላት ድምፅ ወደ አእምሮ እንዲገባ ስትፈቅድ የእግዚአብሔርን ቃል መጠራጠር ትጀምራለህ። ጥርጣሬ ደግሞ ከእግዚአብሔር አይደለም። በህይወት የመጨረሻው ነገር የእግዚአብሔር ቃል ይሁን። በመጨረሻው ዋጋ ያለው እግዚአብሔር ስላንተ የተናገረ ጉዳይ ነው። እሱ የኔ ብሎ ይጠራል። አንተ ጻድቅ ነህ፣ አሸናፊ ነህ ይላል። ፍርሃት ወደ አእምሮ ሲመጣ ሁል ጊዜ እግዚአብሔር ካንተ የራቀ እንደሆነ ሊሰማ ይችላል። ፍርሃትን ለመጋፈጥ ምረጥ እና በአካባቢ የሆነ ያለው ነገር በአንተ ላይ ተጽዕኖ እንዳያሳድር በስሜቶች ላይ አለቃው። በምትኩ በሚሰማ ስሜት ላይ ተቆጣጣሪ መሆን አለብህ። አስቴር በጊዜዋ ንግሥት ነበረች። የህዝቦቿም ህይወት በሐማ አደጋ ላይ ወድቆ ነበር። ነገር ግን ከመፍራት ይልቅ የማይቻለውን ለማድረግ ጌታን ለመጠበቅ ወሰነች። አየህ፣ እስካመንክ ድረስ ሁሉ ነገር በእግዚአብሔር ዘንድ ይቻላል። እግዚአብሔር ታምር እንደሚፈጥር ምን ያህል ታምናለህ? እሱ ህይወቴን ወደ ተሻለ ሁኔታ ሊለውጥ ይችላል ብለህ ታምናለህ? እሱ አንተን በሚመለከት እቅዶችን እንደሚያወጣስ ታምናለህ? እሱ አንተን በሚመለከት ቃሉና የገባውን ቃል መፈጸም እንደሚችልስ ታምናለህ? የእግዚአብሔር ቃል እንደሚፈጸም እርግጠኛ መሆን ትችላለህ። ምክንያቱም እሱ ፈጽሞ አያውቅምና። ከዚህ በፊት ወድቆም አያውቅም እናም አይወድቅም። መጽሐፍ ቅዱስ ኢየሱስ ትናንትናም ዛሬም እስከ ለዘላለም ያው ነው ይላል። ስለዚህ እግዚአብሔር መልካም ከሆነ ሁል ጊዜ እርሱ መልካም ነው። ማንነቱን እሱ አይለውጥም፣ ምክንያቱም የማይለወጥ ስለሆነ። አትፍራ። እግዚአብሔር በልብ ውስጥ ሰላምን ስለሚያመጣ አትጨነቅ። እሱም ከማስተዋል በላይ የሆነ ሰላም ነው። መጽሐፍ ቅዱስ ሲናገር በነገር ሁሉ በጸሎትና በምልጃ ልመናችሁን በእግዚአብሔር ፊት አቅርቡ፣ የእግዚአብሔርም ሰላም በልባችሁ ውስጥ ይጥለቀለቃል እንጂ በነገር ሁሉ አትጨነቁ ይላል። በዙሪያ ብዙ አሉታዊ ነገሮች ሊኖሩ ይችላሉ። ሰዎች አንተን በመናቅ በማይገባ ስም ሊጠሩ ይችላሉ፣ ሊስቁብህም ሁላ ይችላሉ። ዋናው ነገር ሰው የሚናገረው አይደለም፣ ይልቁንም እግዚአብሔር የሚናገረው እንጂ። ሁለት አመስግኑ። ልባችሁ የእግዚአብሔርን ታማኝነት ከሚያረጋግጡባቸው መንገዶች አንዱ በምስጋና ነው። መጽሐፍ ቅዱስ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ነውና ይላል። መጽሐፍ ቅዱስ ስለማመስገን በጣም ጮክ ብሎ ይናገራል። ኢየሱስ ተአምር ከመስራቱ በፊት ብዙ ጊዜ እግዚአብሔርን ሲያመሰግን እናያለን። አማኞች የማያውቁት አንድ ነገር ምስጋና ለእግዚአብሔር ብቻ እንዳልሆነ ነው። ምስጋና ለልብ መልካም ነገር ያደርጋል። መንፈስህን በማረጋጋት ቦታ ላይ ያደርገዋል።
የምታምነው መልካም አምላክ መሆኑን የሚያስታውስ አቋም ይሰጥሃል። ምስጋና ፍርሃት ከሚያመጣ ሐዘን ይልቅ ልብህን በደስታ ይሞላል። ምስጋና የደስታ ድባብን ይፈጥራል። ምክንያቱም አንዴ ከጀመርክ ለማመስገን ያልተገነዘብካቸው ብዙ ሌሎች ነገሮችን ታያለህ። ጭንቀት የእግዚአብሔርን ኃይል ይከለክላል። የምስጋና ልብ መኖሩ ያለን ትንሽ በረከቶች እንድታይ ያደርጋል። ከቁጣ፣ ከመጉዳት ወይም ከመቃወም ይልቅ አዎንታዊ ስሜቶች ሊኖሩ ይጀምራሉ። ምንም እንኳ የሚያጋጥሙ ችግሮች ቢኖሩ እርሱ ግን ለማሸነፍ ብርታት ስለሚሰጥህ እግዚአብሔርን ታመሰግነዋለህ። ስለ ፍቅሩ እግዚአብሔር ይመስገን። ፍቅሩ ዘላለማዊ ነው። ኢየሱስ ስለ ጠፉት በጎች ምሳሌ ሲናገር እረኛው አንዷን ለመፈለግ 99ን ተዋቸው ይላል። እርሱም ከእግዚአብሔር ፍቅር ጋር አመሳስሎታል። እግዚአብሔር ለልጁ ምን ያህል ርቀት እንደሚሄድ ያሳያል። ያ አንተን አያገለም። አንተ ከምታስበው በላይ ለሱ በጣም አስፈላጊ ነው። ስለዚህም ነው አንድያ ልጁ መጥቶ እንዲሞትልህ የላከው። ፍቅሩ አንተ የእርሱ ልጅ እንደሆንክ ያለ ማቋረጥ ሊያስታውስ ይገባል። እና ወንድሜ ለአንተ ታላቅ እቅዶች አሉት። እህቴ ለአንቺ ታላቅ እቅዶች አሉት። ስለዚህ አትጨነቁ፣ አትፍሩ። እግዚአብሔር አግኝቷቸዋል።